ሰላም ሰላም ውድ የዩቲዩብ ቻናላችን ተከታታዮች፣ ዛሬ በብዙዎች ላይ የሚያሳስበውን የስማርትፎን ባትሪ ጉዳይ ላይ እነጋገራለን። ባትሪው ቶሎ እያለቀ፣ ስልኩ የቀዘቀዘ ወይም በፍጥነት የተበላሸ ነው? እንግዲያውስ ይህ አጭር ሪሰርች ባትሪውን ለረጅም ጊዜ እንደምንጠብቅ የተለመደው ችግሮችና መፍትሄዎችን ያብራራል። ለዛሬ 4 ወሳኝ መፍትሄዎችን ይዘን ቀርበናል። ቪዲዮውን እስከ መጨረሻው አብረውን ይከታተሉ። አንደኛው ስልኩን እስከ 20% እንዳይወርድ ያድርጉ። የባትሪያችን መጠን 20% እና ከዛ በታች ከሆነ ወዲያውን ቻርጅ ማድረግ አለብን። ስለዚህ ባትሪው ከ20% እና ከዛ በታች እያለ አለመጠቀም ለባትሪው አገልግሎት ዘመን እጅግ በጣም ከፍተኛ አስተዋጽኦ አለው ማለት ነው። ሁለተኛ፣ ከ80% በላይ ቻርጅ እንዳይሞላ መጠንቀቅ። ባትሪው 80% የቻርጅ መጠን ከያዘ ባትሪያችን 80% ከደረሰ በኋላ ቻርጀሩን መንቀል አለብን ማለት ነው። ምክንያቱም ከ80% በላይ ከሆነ ኦቨር ቻርጅድ ስለሚሆን በተደጋጋሚ ኦቨር ቻርጅድ ማድረግ ደግሞ ለባትሪ መዳከም ትልቅ አስተዋጽኦ አለው። ስለዚህ በተደጋጋሚ ኦቨር ቻርጅድ ከማድረግ 80% ላይ ከደረሰ በኋላ መንቀልና 20% አካባቢ ሲደርስ ደግሞ ቻርጅን ሰክተን እንዲህ 20 በ80 እያደረግን ብንጠቀምበት የባትሪ አገልግሎቱ እጅግ በጣም ተመራጭ ነው የሚሆነው። እዚህ ላይ ግን አንድ ልብ ማለት ያለብን አንዳንድ ጊዜ እንረሳዋለን ስልካችንና ስልካችን ስንረሳው ከ80% አልፎ 90 እስከ 100% ድረስ ይደርሳል። ስለዚህ እዚህ ላይ 100% ሆኖ ብዙ ጊዜ ሊቆይ ይችላል። ስለዚህ ለዚህ ደግሞ መፍትሄ በአብዛኛው ስልክ ላይ የኦፕቲማይዜሽን ቻርጅ አለ። በሴቲንግ ውስጥ ነው የምናገኘው። እዛ ላይ የቻርጅ ሊሚት ማስቀመጥ እንችላለን። 80%፣ 85% እናም ከዛ በታች ያለው ከዛ ቻርጅ እያደረገ እኛም ብንረሳው እንኳን እሱ ከ85 ወይም ከ80% ባስቀመጥንበት ፐርሰንት እንዳያልፍ ያደርገዋል ማለት ነው። ለዚህኛው ደግሞ በሴቲንግ ላይ እናገኘዋለን። ኦፕቲማይዜሽን ቻርጅ የሚለው አለ። እዛ ላይ ሴት ማድረግ እንችላለን ማለት ነው። ሶስተኛውና ዋነኛው ሌሊት ላይ ስልኩን በቻርጅ አለመተው። ይህ ዋነኛውና ከፍተኛ አደጋ ይዞብን ሊመጣ የሚችል ተግባር ነው። ስልካችን በቻርጅ ሰክተን ማደር የእሳት አደጋ ሊያመጣብን ይችላል። ምክንያቱም ስልካችን በባህሪው ቻርጅ ሲደረግ ሙቀት ይፈጥራል። ይሄ ሙቀት ለረጅም ጊዜ ሲቆይ ወደ ከፍተኛ ሙቀት ይቀየርና ወደ እሳት ይሸጋግራል። ስለዚህ አንደኛው ይሄ ነው። ሌላኛው ደግሞ የባትሪያችን የአገልግሎት ዘመን እጅግ በጣም በከፍተኛ ደረጃ ይቀንሰዋል። ስለዚህ ሌሊት ላይ ቻርጀርን ነቅለን ብንተኛ እጅግ በጣም ተመራጭ ነው ማለት ነው። አራተኛው ኦሪጂናል ቻርጅ ኬብልን ተጠቀሙ። ኦሪጂናል ቻርጅ ኬብሎችን በመጠቀም ፈጣን ቻርጅ ታገኛላችሁ። ባትሪውን የተጠበቀ ይሆናል፣ የስልክዎም እድሜም ይጨምራል። ኦሪጂናል ቻርጅ ኬብል እንዳልሆነ ለመለየት ከፈለጉ ቻርጅ ሲያደርጉ በስልኮ ላይ በጣም ከፍተኛ ሙቀት የሚፈጥር ከሆነ፣ ቶሎ ቻርጅ የማይዝ ከሆነ፣ በሚፈለገው ጊዜ የሚፈለገውን ፐርሰንት የማይጨምር ከሆነ፣ እነዚህና የመሳሰሉ ምልክቶችን በስልኮ ላይ ካዩ አሁንም ቶሎ ኬብሉን በሌላ ተስማሚ የሆነ ኦሪጂናል ቻርጅ ኬብሎችን መቀየር ነው። እነኚህ ትናንሽ ለውጦች በማድረግ ትልቅ ለውጥ ያመጣሉ። ልምዶቻችሁን በኮሜንት ያጋሩ። ቪዲዮውን ከተመቻችሁ ላይክ እና ሰብስክራይብ ያድርጉ። በቀጣይ ቪዲዮ እንገናኝ።